ብታደርጓቸውና ማን እንደሆኑ ራሳቸውን ቢያውቁ ማንንም እኮ ናቸው እነሱ ያለ እናንተ ፎሎው ማንንም ናቸው እነሱ ያውቃሉ ያንን ፎሎዋችሁን ብታነሱና ማንንም እንደሆኑ ራሳቸውን ቢያውቁ ይመለሳሉ ካሉበት መንገድ እናንተ አሁን እነሱን ፎሎው ያደረጋችሁ በሄዳችሁ ቁጥር ፕሮሞት ያደረጋችሁ ነው ፕሮሞት ማድረግ ብቻ አይደለም ቀጣዩን ትውልድም ወደዚያ መንገድ እንዲገባ እየገፋፋችሁ ነው ያላችሁት አንድ ልጅ አለ ያን ልጅ እንዳጋጣሚ ቪዲዮውን ቲክቶክ ላይ ፌስቡክ ላይ ነው የመጣልኝ ቲክቶክ የራኩበት ምክንያት እንደዚህ አይነት ቪዲዮን ለመሻሽ ነበር ያ ልጅ ምን ብሎ ነው የሚናገረው ቲክቶክ ላይ የተናገረው ፌስቡክ ላይ ነው ያየሁት እኔ ቪዲዮው ማለት ነው ምንድነው የሚናገረው እኔን እዚህ ቲክቶክ ላይ ባለጌ ሆኜ ስሳደብ ነው የምታቁኝ ባለጌ ሆኜ እንትን ስል ነው የምታቁኝ ያንን ባለጌ ሆንኩበት ምክንያት አለኝ አለ ያ ምክንያት እኔ ኖርማል ትክክለኛው ማንነቴና ስብዕናዬ መልካም ልጅ ነኝ አልሳደብም ጨዋ ልጅ ነኝ ወላኪን አለ እዚህ ላይ ስወጣ ፌስቡክ ላይ ስወጣ ቲክቶክ ላይ ስወጣ ባለጌ የሆነ ሰው ነው ሰው የሚከተለው ስዳደግ የሆነ ሰው ነው ሰው የሚከተለው ስለዚህ ፎሎወርን ለማግኘትና በብልግና ሰው መሰብሰብ እንደሚቻል ለማሳየት ነው ባለጌ የሆንኩት አለ እውነትም እንዳለው ብዙ 100,000 ፎሎወሮች ነበሩት ያ ልጅ መልካም ነገር ቢናገር አትከተሉትም ነበር ባለጌ ስለሆነ ብልግናን ስላስፋፋ ብልግናን ስለተናገረ ተከተላችሁት እሱም መሰከረ ያን ነገር ስለዚህ ወንድሞቻችን ራሳችን እየሰራን ባለነው ነገር ነገ የሚደርስብንም በላ እንዲህ ፍልስጤም ላይ ወንድሞቻችን እንዲተጨፈጨፉ ምን እየሰራን ነውኛ እነዚያ ወንድሞቻችን የሚያግዝ ነገር ነው እየሰራን ያለነው የነሱ እንደም እየተመለከተን ገብተን ሴት ሆና ወንድን የምትመስል ወንድ ሆኖ ሴትን የሚመስል ሰዎች እየተመለከተን አይደል እንደኛ አክሽን ነው ይያሉ አክት ነው ይያሉ ከስር የሆነ የወንድ ድምጽ ይሰማል ድራማ ላይ የሚሰራ የወንድ ድምጽ ይሰማል ከስር ያ ድራማ ላይ ደግሞ ሴቷ ልጅ መታ ወንድ መስላ ጺም አድርጋ አክት ታረጋለች ወንዱ ሴት ልጅን ለማምሰል ድራማውን ለማስመሰል በሚል መጥቶ ጥምጣሙ እንትን ሻርፕ ነገር ጠምጥሞ መጥቶ ሙቪ ይሰራል እዚህ ጋር ተቀምጡ ስለዚህ ይሄን ነገር እየተከታተልን ስለ ፍልስጤም አናውራ ምክንያቱም ስለማይመለከተን የተረገምን ሰዎች ነንኛ ይሄን ነገር ስንከተልም ያን ነገር ስንሰራ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ስለረገሙት لعن الله المتشبهات بالرجال من النساء ስላሉ የተረገመ ሰው ሆነን ደግሞ ራሳችን ወንድሞቻችን ላይ ባመጣነው በላ እዚያ ውስጥ ያሉ ወንድሞቻችን እኮ እነሱ ጋር ያለውን ነገር ሰርተው ጨርሰዋል በቃ ለፍተዋል በእነሱ ጋር ያለውን ለአላህ ብለው ነፍሶቻቸውን ገብረዋል እየገበሩ ነው ያሉት እኛ ግን እንኳን ነፍሶቻችንን ልንገብር ቀርቶ ማህበረሰቡን እየበከልን ያለነው ፎሎው ያደረግን ባለጌዎችን እየፈለግን የትኛውን የበለጠ ባለጌ ብለን ፈልገን ፎሎው ያደረግን የትኛውን የበለጠ አይናውጣ ያለን እየፈለግን ኮሜንት ያደረግን ከዚያ በኋላ መተን እከሌ እኮ ስለ ፍልስጤም ተናግሮ አያቅም አንተ ምን ሰርተህ ታውቃለህ ሲጀመር ስለ ፍልስጤም እየሰራህ ያለው ስርዓት አልባ የሆኑት ሰዎች ፎሎው ማድረግ ظهر الفساد في البر والبحر بما كسبت ايدي الناس ليذيقهم بعض الذي عملوا لعلهم يرجعون الى الله سبحانه وتعالى ምድራችን ላይ ፈሳድ ተስፋፋ ጥፋት ተስፋፋ ለምን ليذيقهم بعض الذي عملوا እነሱ ከሰሩት ክፋት ከሰሩት መጥፎ ነገር ካስፋፉት ብልግና ካስፋፉት መጥፎ ነገር ጥቂቱን ብቻ ዱንያ ላይ አይተው እንዲሄዱ ነው ያ ነገር የመጣላቸው ይሄን ሁሉ መጥፎ ነገር እያስፋፋን ኮሜንት እያደረግን ሼር እያደረግን አሁን ያለንበትን ነገር የሙስሊሙ ማህበረሰብ ባያስተናግድ ነበር የሚገርመው እንዲህ ውርደታም ሆነን ሳለን አላህ ለኛ ነስሩን ቢያመጣ ነበር የሚገርመው ስለዚህ ይሄን ነው የምለው ሰላት አንሰግድም እነኚህ የኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን ሰላት አንሰግድም ቁርአን ቀርተናና ቅብረጅም ጊዜ ፍልስጤም ሲባል ምድሪቷ ተንቀጠቀጣለች እኛ ጋር ማለት ነው ስለ ነብዩ ጉዳይ ሲነሳ ልቤ ውስጤ ይንገበገባል ይላል ሰላት አይሰግድም እነኚህ ሰዎችን ይከታተላል አሁን ያለው ሰዎች ማንን እየዋሸን ነው ቆይ ማንን እየዋሸን ነው ወደ ራሳችን እንመለስ ከራሴ ጀምሬ ወደ ራሳችን እስቲ እንመለስ ሰላት ሳልሰግድ የትኛውን ነብዩ ነው የምወደው العهد الذي بيننا وبينهم الصلاه فمن تركها فقد كفر እኔና እነሱ መሐከል ያለው ሰው እና እነሱ መሐከል ያለው ድንበር ሰላት ነው ሰላትን የተወሰው ከፍሯል ከእስልምና ወጥቷል ከሃዲ ነው አሉ ሰላትን አንሰግድም ከፊሎቻችን ከዚያስ እነኚህ እስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎችን ነው የምንከታተለው ሼር የምናደርገው ኮሜንት የምናደርገው ደግሞ ስንስቅ እስከዚህ ድረስ ነው
ፈገግታ እኮ አይደለም አሃሃሃ ብለን ለጓደኞቻችን ሼር እናደርጋለን። ያንን ቪዲዮ ዲት እንሰራበታለን፣ ኮሜንት እናደርጋለን። ከዚያ በኋላስ አላህ ነስሩን ያምጣልን። አላህ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል። ኢን ተንሱሩላህ የንሱርኩም ወዩተቢት አቅዳመኩም ኢንተሃ هذا وعد ኢን ተንሱሩላህ አላህን ሱብሓነሁ ወተዓላ በፈለገው መንገድ የምትሄዱለት ከሆነ ኢን ተንሱሩላህ ያኒ ኢን ተንሱሩ ዲነላህ የአላህን መንገድ ወንድሞቻችንን እየተጨፈጨፉ ምን እየሰራን ነው? እኛ እነዚያ ወንድሞቻችንን የሚያግዝ ነገር ነው እየሰራን ያለነው። የነሱ እንደም እየተመለከትን ገብተን ሴት ሆና ወንድን የምትመስል ወንድ ሆኖ ሴትን የሚመስል ሰዎች እየተመለከትን አይደል እንደኛ አክሽን ነው እያሉ አክት ነው እያሉ ከስር የሆነ የወንድ ድምጽ ይሰማል። ድራማ ላይ የሚሰራ የወንድ ድምጽ ይሰማል ከስር። ያ ድራማ ላይ ደግሞ ሴቷ ልጅ መታ ወንድ መስላ ጺም አድርጋ አክት ታረጋለች። ወንዱ ሴት ልጅን ለመምሰል ድራማውን ለማስመሰል በሚል መጥቶ ጥምጣሙ እንትን ሻርፕ ነገር ጠምጥሞ መጥቶ ሙቪ ይሰራል እዚህ ጋር ተቀምጦ። ስለዚህ ይሄን ነገር ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው እየበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። በብልግና እኮ ነው የታወቁት ሲጀመር ከስር መሰረቱ። ሴቷ ወንድን እየመሰለች የወንድን አክት እያደረገች ነው የታወቀችው። ወንዱ ሴት እየመሰለ የሴትን አክት እያደረገ ነው የታወቀው። ከዚህ በላይ ብልግና አለ እንዴ? በሸሪዓችን ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም من تشبه بقوم فهو منهم አሉ። لعن الله المتشبهات بالرجال من النساء ولعن الله المتشبهات من النساء بالرجال المترجلات من النساء أو كما قال عليه الصلاة والسلام يا الله እርግማን ይኑርበት ማንን ሴት ሆና በወንድ የምትመሰል የተረገመች ሴት ናት እኮ እናንተ የምትከተሏት። የተረገመን ወንድ እኮ ነው የተከተላችሁ ያላችሁት። ምንድነው አክት ነው ይላሉ። አክት እያደረግን ነው። የእርጉማንን ስብስብ ሰብሰብ አድርጋችሁ እየተከተላችሁ ቀጣዩ ትውልድ ምን እየጠበቀው እንደሆነ አላህ ይወቅ። ሜይቢ ዛሬ የምናገረው ይህ ላይ አላሁ አዕለም ይህ መጨረሻዬም ሊሆን ይችላል። አላሁ አዕለም። ከዚህ በላይ በዚህ ቶፒክ የማወራ አይመስለኝም። ከዚህ በፊትም የምታስታውሱ ከሆነ በዚህ ቶፒክ አንስቼም አላወራሁም ነበር። ምክንያቱም ይሄን ያክል አልተስፋፋም ነበር። በቃ አሁን መጨረሻ ላይ ደረስን። በቃ ፎሎወሮቻቸው በዛ እንትን ማለት ጀመሩ። ሰውን መናቅ፣ ኡስታዞች ላይ እንትን ቪዲዮ መስራት፣ ሪአክት መስራት፣ ኡስታዞችን ማንቋሸሽ። ኡስታዝ እከሌ እኮ የሚናገርበት እንትን የለውም፣ ስልቱ እኮ ደስ አይልም። አንተ ብልግና ባታስፋፋ ኖሮ ባልተናገረህ ነበር ሲጀመር ከስር መሰረቱ። ብልታስፋፋ ኖሮ ባልተናገረህ ነበር። የምታስፋፋው መልካም ነገር ለማህበረሰቡ ብታስተምር ኖሮ ባልተናገር በደገፈህ ነበር መጥቶ። ስንትና ስንት ወንድሞቻችን አሉ እዚህ ቲክቶክ ላይ ስለ ዲኑ ብዙም ማያውቁ ወላኪን ለዲኑ መስራት የሚፈልጉ። ሁላችንም አሁን ትንሽዬ ነገር የምናውቀው እነሱ ቤት ገብተን ዳዕዋ ለማድረግ ደስ ይለናል። ምክንያቱም የሚያስፋፉት ነገር መልካምን ነገር ስለሆነ ዓሊሞች ስለሆኑ እኮ አይደለም ላ መልካምን ነገር ስለሚያስፋፉ ወጣቱን ወደ ጥሩ ነገር ስለሚጠሩ። እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴት መምሰል፣ ሴቷን ወንድም መምሰል። ሴት ልጅ ሱሪ አድርጋ አንዳንዶቹ አክት ነው ምን ይያሉ ጺም አድርገው ምን አድርገው ይመጣሉ። ወንዱ ሻሽ ጠንጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁት? ከዚህ በላይ እስቲ እኔ ምንም አልልም። በስተመጨረሻ خلاص ልቋጭ ንግግሬም ማለት ነው። ወላሂ አላህ ፊት እንመሰካከራለን። እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰዋን ሙስሊም ሆነ ክርስቲያን ሆነ ዋቄ ፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይኾቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለሁ።